ፀጉርሽ እንዲያድግ ትፈልጊያለሽ? አዎ ከሆነ መልስሽ ይህ ቪዲዮ እስከመጨረሻው ተመልከች። ዛሬ በሳይንስ የተረጋገጡ ፀጉርሽን በጥፍ ማሳደግ የሚያስችሉሽን 6 ዋና ዋና ሚስጥሮችን እነግርሻለሁ። ዛሬ ፀጉሯን ጤነኛ ማድረግ የምትፈልግ ሴት ሁሉ የግድ ማየት ያለባት የፀጉር መንከባከቢያና ማሳደጊያ ዘዴዎችን እናያለን። ነገር ግን ወደ ዋናው ሚስጥር ከመግባታችን በፊት ለዚህ ቻናል አዲስ ከሆንሽ እና ሁልጊዜ እንዲህ ያሉ ሳይንሳዊና በተግባር የተፈተኑ የውበት መረጃዎች እንዲደርሱሽ አሁኑኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኚ። ቪዲዮን ላይክ በማድረግ ለሌሎች እህቶችሽ እንዲደርስ አግዢኝ። በተለይ በአራተኛ ቁጥር ላይ የምነግራችሁ ሚስጥር አብዛኞቻችን ሳናውቀው የምንሰራቸው ትልቅ ስህተት የሚያስተካክልና የፀጉር እድገትን በአጭር ጊዜ ውስጥ የሚቀይር ልዩ መፍትሄ ስለሆነ እሱን ሳታዩ እንዳታልፉና ቪዲዮውን እስከመጨረሻው እንድትከታተሉ አጥብቄ እመክራችኋለሁ። አንደኛ፣ ፀጉር በትክክለኛ መንገድ ማበጠር። የፀጉር አበጣጠር የፀጉር ጤንነትና እድገት ላይ ትልቅ ተጽዕኖ መፍጠር የሚችል ተግባር ነው። የትኛውም የፀጉር መንከባከቢያ ምርት ወይም ፕሮዳክት ብትጠቀሙ እንኳ ፀጉራችሁን በትክክለኛ መንገድ ማበጠር ካልቻላችሁና በግዴለሽነት ከሆነ እንዲሰባበር፣ እንዲነቃቀልና ጫፉ መንታ እንዲሆን እናደርገዋለን። ለዚህ ነው ፀጉራችንን የምናበጥርበት መንገድ የተስተካከለና የተረጋጋ መሆን ያለበት። ሁልጊዜ በመጀመሪያ ለማፍታታትና የተያዙ ፀጉሮችን ለማላቀቅ መሞከር ያስፈልጋል። ከዚህ በኋላ ፀጉራችሁን ሳይጎዳ ለማበጠርና ለማፍታታት የሚያስችሉን 3 ልዩ የተፈጥሮ ዘዴዎችን እንጠቀማለን። የመጀመሪያው መንገድ የውሃና የኮንዲሽነርን ውህድ መጠቀም ነው። ትንሽዬ መጠን ያለው ኮንዲሽነር ከውሃ ጋር ካዋሃርነው በኋላ ይህንን ውህድ በመጠቀም ፀጉራችንን ማራስ በሚበጠርበት ጊዜ እንዳይሰባበር፣ እንዳይነቃቀልና በቀላሉ እንዲፍታታ ለማድረግ ትልቅ እገዛ ያደርጋል። ይህ የውሃ ፍሳሽነትና የኮንዲሽነሩ ቅባትነት በፀጉሩ ዘንጎች መካከል ያለውን ፍትጊያ ይቀንሰዋል። ሁለተኛ መንገድ የተልባ ጀል መጠቀም። የተልባ ጀል ለማዘጋጀት 2 ኩባያ ውሃ ማፍላትና ግማሽ ኩባያ የተልባ ፍሬ ጨምሮ እስከሚወፍር ድረስ መካከለኛ ሙቀት ላይ ማብሰል ያስፈልጋል። ያፈላነውን ተልባ ሳይቀዘቅዝ በፍጥነት በማጥለል ወደምንጠቀምበት ዕቃ መገልበጥ ይኖርብናል። ምክንያቱም ተልባ ከቀዘቀዘ በኋላ ስለሚያያዝና ጀሉ ለይቶ ማጥለል በጣም አስቸጋሪ ስለሚሆን ነው። ይህን ጀል ፀጉራችን ላይ በመቀባት ስናበጥረው ፀጉሩ በቀላሉ እንዲፍታታ ያደርገዋል። ተልባ በውስጡ ከፍተኛ የሆነ ኦሜጋ 3 ፋቲ አሲድ ይዟል። እሱም ፀጉርን ከማፍታታት ባለፈ ለእድገቱና ለጥንካሬው አስደናቂ ጥቅም ይሰጣል። ሶስተኛው መንገድ የሬት ጀልን መጠቀም ነው። የሬት ጀል በተፈጥሮ ፀጉርን የሚያፍታታልን ሌላኛው ትልቅ ስጦታ ነው። የሬት ጀል በውስጡ ለፀጉር ጤንነት ተስማሚ የሆኑ ኢንዛይሞች፣ ቪታሚኖችና አሚኖ አሲዶችን ይዟል። ይህም ለፀጉር እድገት ተስማሚና ተመራጭ ያደርገዋል። ከዚህም በተጨማሪ የራስ ቆዳ ጤንነትን ለመጠበቅና ድርቀትን ለመከላከል ያስችለናል። ከነዚህ 3 ዘዴዎች አንደኛውን በመጠቀም ፀጉርን ለማበጠርና ለማፍታታት መሞከር በፀጉር እድገት ላይ ትልቅ ልዩነትን የሚፈጥር ተግባር ነው። ስለዚህ በቸኮላችሁ ጊዜ ወይም ደግሞ ሰዓት የለኝም ብላችሁ በምታስቡበት ወቅት ፀጉራችሁን በደረቁ ለማበጠር ከመሞከር መቆጠብ ይኖርባችኋል። ምክንያቱም በፍጥነትና በግዴለሽነት ፀጉራችንን ስናበጥረው ከእድገቱ አንድ ዙር ወደ ኋላ እየጎተትነው መሆኑን ማወቅ አለብን። ሁለተኛ፣ በትክክለኛው መንገድ መታጠብ። ፀጉራችንን ስንታጠብ የምንሰራቸው ስህተቶች ቀላል ወይም ደግሞ ትንሽ ቢመስሉንም የፀጉር ጤንነትና እድገት ላይ ትልቅ ተጽዕኖ የመፍጠር አቅም አላቸው። ፀጉራችንን ለመታጠብ የምንጠቀምበት ውሃ፣ ሻምፖ፣ ኮንዲሽነር እንዲሁም ከታጠብን በኋላ ማድረግ ያለብን የፀጉር እንክብካቤ የተስተካከለ ከሆነ በአጭር ጊዜ ውስጥ አስገራሚ ልዩነት ማየት የምንጀምር ይሆናል። በመጀመሪያ ፀጉራችንን ለመታጠብ የምንጠቀመው ውሃ ቅዝቃዜ የበዛ ወይም በጣም የሞቀ ከመሆን ይልቅ ቅዝቃዜ የለቀቀ ወይም ደግሞ በመጠኑ ለብ ያለ ውሃ ቢሆን ይመከራል። ፀጉሩን ለመታጠብ ሁልጊዜ የሞቀ ውሃን የምትጠቀሙ ከሆነ በጊዜ ሂደት የፀጉር መነቃቀል፣ የራስ ቆዳ መድረቅንና የፀጉር ጫፍ መሰንጠቅን ወይም መንታ መሆንን ሊያጋጥማችሁ ይችላል። እንዲሁም ለመታጠብ የምንጠቀመው ሻምፖና ኮንዲሽነር በትክክለኛው መንገድ መምረጥ ያስፈልጋል። ሻምፖና ኮንዲሽነር በምትገዙበት ወቅት በውስጣቸው ያሉትን ይዘቶች በጥንቃቄ መመልከት፣ በተለይም ደግሞ ሳልፌት ፍሪ የሆኑ ሻምፖዎችን ለመጠቀም መሞከር ይኖርብናል። ሳልፌት በፀጉራችን ውስጥ ያለውን ተፈጥሯዊ ወዝ ሙሉ በሙሉ አጥቦ በመውሰድ ፀጉሩ እንዲደርቅና እንዲሰባበር ያደርጋል። ከዚህ በተጨማሪ በምንጠቀምበት ወቅት ሻምፖን በራስ ቆዳ ላይ ብቻ መጠቀም መለማመድ አለብን። ሻምፖን ከመጠቀማችሁ በፊት ከቡና ጋር ማዋሃድ ሌላኛው ትልቅ ሚስጥር ነው። ይህም በውስጡ ባለው ካፌን አማካኝነት በቀላሉ የደም ዝውውርን ለማፋጠን የፀጉር እድገትና ጤንነቱን የተስተካከለ ለማድረግ የሚያስችል እጅግ ፍቱን መንገድ ነው። የፀጉር እድገትን ከማስተካከሉም በተጨማሪ የራስ ቆዳ ላይ የሚፈጠሩ ፎረፎርና ማሳከክን ለመከላከል እንዲሁም በአጠቃላይ የራስ ቆዳችን ላይ የሚፈጠር የምርት ክምችት በማጽዳት ቆዳችንን ንጹህና ጥርት ያለ እንዲሆን ለማድረግ ይረዳናል። በተመሳሳይ መልኩ ኮንዲሽነርን ለፀጉር ዘንጎች ለጫፎቹ ብቻ መጠቀም መቻል አለብን።
ኮንዲሽነራችን የራስ ቆዳችንን በቀጥታ ሲነካው የራስ ቆዳ ቀዳዳዎችን በመድፈን ተያያዥ የጎንዮሽ ጉዳትና የፀጉር መነቃቀልን ሊፈጥር የሚችል ስለሆነ ከፍተኛ ጥንቃቄ ያስፈልገዋል። ሶስተኛ፣ ፀጉራችንን ከታጠብን በኋላ ማድረግ ያለብን እንክብካቤ። ፀጉራችንን ከታጠብን በኋላ የምንጠቀመው የፀጉር ማድረቂያ መንገዶችና የፀጉር እንክብካቤዎች በተመሳሳይ የፀጉር እድገትና ጤንነት ላይ ትልቅ ተጽዕኖ የሚፈጥሩ ናቸው። ለምሳሌ ያክል ፀጉራችንን በጠንካራና በወፍራም ፎጣዎች ጠቅልሎ ከመያዝ ወይም በኃይል ከማሸት ይልቅ ለስላሳ ጨርቅ ብንጠቀም ፀጉራችንን በፍትጊያ ምክንያት ከሚፈጠርበት መሰባበርና መነቃቀል ሙሉ በሙሉ መከላከል የምንችል ይሆናል። ፀጉርን ከታጠቡ በኋላ ማድረግ ካለብን ወሳኝ ነገሮች መካከል ዋነኛው ፀጉር ገና ሳይደርቅና እርጥበት እንዳለው ቅባት መቀባት ነው። ምክንያቱም ፀጉራችን ሙሉ በሙሉ ከደረቀ በኋላ ቅባቶችና ሌሎች ጠቃሚ ግብዓቶችን የመውሰድ ወይም የመምጠጥ አቅሙ በጣም ዝቅተኛ ስለሚሆን ነው። ከዚህ ጋር ተያይዞ የምንጠቀማቸው ተፈጥሯዊ ቅባቶች ከመቀባታችን በፊት በሙቅ ውሃ ውስጥ ለጥቂት ደቂቃዎች በማስቀመጥ ቅባቱን ማሞቅ ቅባቶችን የበለጠና በተሻለ ሁኔታ መስራት እንዲችሉ ወይም ወደ ፀጉራችን ውስጠኛው ክፍል ዘልቀው መግባት እንዲችሉ ለማድረግ ትልቅ እገዛ ያደርጋል። አራተኛ፣ የራስ ቆዳ ጤንነትን መጠበቅ። በቪዲዮ መጀመሪያ ላይ እንደነገርኳችሁ ይህ አራተኛ ነጥብ የፀጉራችን መነሻ መሰረቱ ነው። የፀጉራችን መነሻ መሰረቱ ሁልጊዜ የራስ ቆዳችን ነው። በዚህ ነው ልዩ ትኩረትና እንክብካቤ መስጠት ጤንነቱን መጠበቅ የሚያስፈልገን። በየቀኑ የምንጠቀማቸው የተለያዩ የኬሚካል ምርቶችና ቅባቶች በራስ ቆዳችን ላይ ሲከማቹ የምርት ክምችት ይፈጥራሉ። ይህም የቆዳ ቀዳዳዎችን በመድፈን ፀጉራችን እድገቱ የተስተካከለ እንዳይሆንና አዳዲስ የፀጉር ስሮችን እንዳይበቅሉ ሊያደርጋቸው ይችላል። እንዲሁም ለፎረፎር፣ ለከፍተኛ ማሳከክና ከእርጥበት መታፈን ጋር ተያይዞ ለሚመጣ መጥፎ ሽታ መፈጠር ዋነኛ ምክንያት ይሆናል። ለዚህም ነው ወቅቱን በጠበቀ መልኩ ፀጉሩን መታጠብና የራስ ቆዳችንን ንጽህና በተገቢው መንገድ መጠበቅ የሚያስፈልገን። ልክ እንደ ፀጉራችን ዘንግ ሁሉ የራስ ቆዳችንም የተመጣጠነ ቅባት ይፈልጋል። የራስ ቆዳ ጤንነትን ለመጠበቅ ከሚረዱ ነገሮች መካከል መጀመሪያ እንደነገርኳቸው የሻምፖና የቡና ውህድን በአንድ ላይ መጠቀም አንዱ ነው። በተጨማሪም ሌሎች ጠቃሚ የተፈጥሮ ግብዓቶችን ከመታጠብ በፊት መጠቀም ይመከራል። ከእነዚህም መካከል የቀይ ሽንኩርት ጭማቂ፣ የሬት ጀልና የሮዝመሪ ዘይትን የመሳሰሉትን ግብዓቶች በራስ ቆዳ ላይ መቀባትና ማሳጅ ማድረግ ከራስ ቆዳ መድረቅ መቆጣት ጋር ተያይዞ የሚፈጠር የፀጉር መነቃቀልን በከፍተኛ ሁኔታ ለመቀነስ ያስችላል። በአጠቃላይ የፀጉር እድገታችን ጤነኛና የተስተካከለ እንዲሆን የምንፈልግ ከሆነና የፀጉር መነቃቀል በፍጥነት ማስቆም ከፈለግን ከምንም በላይ በራስ ቆዳ ጤንነት ላይ ትኩረት ማድረግ ያስፈልጋል። አምስተኛ፣ የመኝታ ሰዓት እንክብካቤና ፕሮቴክቲቭ ስታይል። ብዙ ጊዜ ፀጉራችን ወዙን የሚያጣው ቶሎ የሚደርቀውና የሚሰባበረው በመኝታ ሰዓት ከትራስ ጋር በሚፈጠር ፍትጊያ ወይም ፍሪክሽን ምክንያት ነው ማለት ይቻላል። ይህን ችግር ለመቀነስ ፀጉራችንን በሻሽ አስሮ መተኛት እንዲሁም ከመተኛታችን በፊት ጥቂት ጠብታ ተፈጥሯዊ ቅባቶችን በመጠቀም የራስ ቆዳችንን ቀስ እያደረጉ ማሳጅ ማድረግ የደም ዝውውርን በማነቃቃት የፀጉር ጤንነትን ለማስተካከል የሚረዳን ሌላኛው ወሳኝ መንገድ ነው። ከዚህ ጋር አብረን ልናየው የሚገባው ስድስተኛውና የመጨረሻው ሚስጥር ፕሮቴክቲቭ ስታይሎችን ወይም ፀጉርን ጠብቀው የሚያቆዩ የሹሩባ አሰራሮችን ማዘውተር ነው። ፕሮቴክቲቭ ስታይሎችን በምንሰራበት ወቅት ፀጉራችን ከተለያዩ የአየር ንብረቶችና ከአቧራ ተጽዕኖ በመከላከል ወዙን እንዳያጣና እርጥበትን ይዞ ማቆየት እንዲቻል ያደርገዋል። በተጨማሪም ፀጉራችንን በየቀኑ በማበጠር እንዳናሰቃየውና እንዳንነጫጨው ስለሚረዳን ለፀጉር ፈጣን እድገት ትልቅ አስተዋጽኦ ይፈጥራል። እንግዲህ እህቶች እነዚህን 6 ሳይንሳዊ ሚስጥሮች በተከታታይና በትዕግስት ከተገበራችኋቸው በፀጉራችሁ እድገትና ጥንካሬ ላይ የምታዩት ለውጥ እናንተኑ ራሳችሁን ማስደመሙ አይቀሬ ነው። ቪዲዮ ጠቃሚ ሆኖ ካገኛችሁትና ለውጥ ካያችሁበት አሁኑኑ ላይክ ማድረጋችሁን እንዳትረሱ። እንዲሁም እንዲህ ያሉ ጠቃሚ የውበትና የጤና መረጃዎች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቀጣይ ቪዲዮ እንድሰራላችሁ ወይም በዝርዝር እንድንወያይበት የምትፈልጉትን ማንኛውም የፀጉር እንክብካቤ ርዕስ ከታች ኮሜንት ጻፉልኝ። አብራችሁን ስለቆያችሁ በእጅጉ አመሰግናለሁ። ድጋሚ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ። ቻው።